ስሙ የናይል የክብር ሽልማት እንዴት ደስ የሚል ሽልማት ነው። ፕሬዝዳንት አልሲሲ ከልብ አመሰግናለሁ በማለት የተናገሩት ዶናልድ ትራምፕ በግብጽም ሆነ ባስተናገደቻቸው የሰላም ድግስ ከነሽልማቱ ፍጹም መደሰትና መርካታቸውን አስታውቀዋል። ትራምፕ በንግግራቸው ከግብጽ ጎን እንደሚቆሙና እንደሚደግፉ ደጋግመው ተናግረዋል። በሻርማል ሼኩ የሰላም ጉባኤ ትራምፕ ብቻ ሳይሆኑ የሌሎች ሀገር መሪዎችም በየራሳቸው መንገድ የፖለቲካ ነጥብ ለማስቆጠር ሲጣጣሩ ታይተዋል። ከነዚህም አንዱና ዋናው ደግሞ የድግሱ ዋና ደጋሽና አሳላፊ የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ናቸው። አልሲሲ ፕሬዝዳንት ዶናልድ ትራምፕን ባለ 20 ነጥብ የእስራኤል ሐማስ የሰላም እቅድን ጉዳይ ዋና ጉዳይ አድርገው የስምምነቱን መፈራረሚያ ድግስ እስከ ማዘጋጀት የደረሱት ያለ ምክንያት አይመስልም። አልሲሲ ከዚህ የሰላም ግርግር ለማትረፍ የፈለጉት አንዳች ፖለቲካዊ ጥቅም መኖሩን ከዝግጅቱ በፊት በሰጡት መግለጫ በግልጽ የታየ ሆኗል። የግብፁ የአልሲሲ መንግስት በአብርሃም አኮርድስ ተለውሶ ከተዘጋጀው የእስራኤልና ሐማስ የሰላም መድረክ ቀደም ብሎ 8ኛውን የካይሮ የውሃ ሳምንት መድረክ አዘጋጅቶ ነበር። አልሲሲ ለዚህ የሰላም መድረክ በቪዲዮ ተቀርጸው በላኩት ንግግር የኢትዮጵያን ስም ደጋግመው ጠርተው ሲፎክሩም ተደምጠው ነበር። የኢትዮጵያ መንግስት በተናጠል ማንንም ሳያማክር የአባይን ውሃ በመልቀቅ የታችኞቹን ሀገሮች በጎርፍ እንዲጥለቀለቁ የሚያደርግ ኃላፊነት የጎደለው እርምጃ ወስዷል ሲሉ ተደምጠዋል። ይህ ኃላፊነት የጎደለው እርምጃ በዓለም አቀፍና በአህጉር አቀፍ ህጎች ተጠያቂነት ሊያገኝ ይገባዋል። በህዳሴ ግድብ ላይ አስገዳጅ የውሃ አጠቃቀምና አለቃቀቅ ስምምነት መኖር አለበት። የሚደረገው ስምምነት ደግሞ ሁለቱን የታችኞቹን ተፋሰስ ሀገሮች ግብጽና ሱዳንን ጥቅም ባስከበረ መንገድ ሲሆን የበላይኞቹ ሀገሮችን የመልማት መብት ማረጋገጥ የሚቻለው ልማት አንድ ሀገር ብቻውን የሚጎናጸፈው ነገር አይደለም። ልማት በተናጠል በሚወሰድ እርምጃ የሚገኝ ሳይሆን የአባይ ተጋሪ ሀገሮችንም አስተባብሮ በመስራት የሚመጣ ውጤት ነው። ግብጽ ለ14 ዓመታት በተደረገው ድርድር የመልማት መብትን ከዓለም አቀፍ ግዴታ ጋር አጣጥሞ መሄድ ስለሚቻልበት መንገድ ሐሳብ ስታቀርብ ቆይታለች ሲሉም ሀገራቸውን ያወደሱት አልሲሲ ሲቀጥሉም በርካቶች ኢትዮጵያ የመልማት መብቷን ከሁለቱ የታችኞቹ የተፋሰሱ ሀገራት መሰረታዊ ጥቅሞች ጋር አጣጥመው እንድትጓዝ ሐሳብ ሲያቀርቡም ቆይተዋል ብለዋል።